እሺ ቻሌንጅ ሆም በይፋል እናስጀምር ነው የመኪና ቻሌንጅ ነው የሚቀድመው የቤት ቻሌንጅ ደግሞ ጀምራ እግር በረም አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድሞ የደወሉልኝ ካምፓኒ ያሉ ስማይል ደንታል ክሊኒክ ይባላሉ የጥርስ ህክምና ነው አዎ ጥርስ ስለማያምር እንደውም እግር አረ በቃ እሱን እንትን አድርገው ፈገግታ በጣም ያምራል ፈገግታ ያምራል ግን የበለጠ እናደርገዋል የታባቱ እና ስማይል ደንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ ጋይስ በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው ቻሌንጃችን ይሄ ነው የተቀበልነው ስማይል ደንታል ክሊኒክ yes በቃ ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ እየሄዳችሁ ታግ አድርጓቸው አይ ሚን ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው እናምናለን እንኳን እግዚአብሔር ጨምሮበት ይሄ እንኳን ለእግዚአብሔር ለሰው የሚቻል ነገር ነው እግዚአብሔር ደግሞ በዚህ ባንድም በሌላ መንገድ ይሄ የማይሰካ ባይሆን ኖሮ ወደ ሚዲያም አይወጣም ነበር በጎ ሰዎችም አሉ እንዳልከው ስለዚህ ኢትዮጵያውያን በጎ ሰዎች አሏቸው በውጭም በአለም በሌላም የሚኖሩ ሰዎች ስላሉ አይ ሆፕ ሶ ይሆናል ታዲያስ ተስፋ እናደርጋለን እንደሚሆን በእርግጠኝነት ተስፋ ሲባል ያው ታውቃለህ አይደል ቋንቋውን ለመጠቀም ነው ኢትዮጵያውያን ከዚህም በላይ አድርገዋል ደስ ብሎኛል ደግሞ እንዲሆን አንተን አብነ ስላደረገ በድጋሚ ቴንክ ዩ